ዛሬ ቅድም መጀመሪያ ላይ እንደነገርኳችሁ ሙሴ ከፈጣሪው የተቀበላት ታቦተ ጽዮን ከሙሴ እስከ ኢያሱ ከኢያሱም ደግሞ እንዲህ እያለ እስከ ሳሙኤል ደርሳ ሕዝበ እስራኤልን እያመለኳት ሕዝበ እስራኤል እየተገለገሉባት ሕዝበ እስራኤል ፈጣሪያቸውን እየጠየቁባት ከፈጣሪ መልስ እያገኙባት ሕዝብና እግዚአብሔር ቃል ለቃል እየተነጋገሩባት ይገለገሉባት የነበረች ጽላት ታቦተ ጽዮን ነበረች ነው። እንግዲህ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዛሬም በመካከላችን አለ። ደስ ይበላችሁ ወገኖች። አብዝቶ ማገልገል ያለበት አምላኩን ነው። ፈርቶ እግዚአብሔርን ፈርቶ እግዚአብሔር መጋቢዬ ነው፣ እግዚአብሔር ፈጣሪዬ ነው፣ እግዚአብሔር ሕይወቴ ነው፣ የሚያኖረኝ አምላክ እሱ ብቻ ነው ብሎ ፍጡር እግዚአብሔርን ብቻ አምልኮ እንዲኖር ነው እግዚአብሔር የፈቀደው ወገኖች። በተለይም ካህናት የነበሩት የኤሊ ልጆች አፍኒንና ፊንሐስ እየተባሉ ሁለቱ አገልጋዮች ካህናት ታቦተ ጽዮንን በደሏት፣ እግዚአብሔርን በደሉት፣ እግዚአብሔርን አሳሰሩት ይላል። ምን ይመጣ ይሆን? ይህን ነው የምንመለከተው ወገኖቼ። ዛሬም እኮ ከቤተ ክርስቲያናችን ተነስቶ ይህ ምድር አልችል ያለው መቅሰፍት የመጣብን ከኛው የተነሳ ነው ወገኖቼ። እኛው በድለን፣ እኛው አጥፍተን፣ እኛው ፈጣሪያችን አሳዝነ ነው አልገዛ ብለን እምቢ ብለን አመፀኛ ሆነን ለእግዚአብሔር እምቢ ብለን ይልቅስ ለጥላት ለሆነው ለጣዖት እየተንበረከክን ለቃልቻ ላዳልሞቴ እየሰገድን እግዚአብሔርን አሳዝነ ነው ከዕለት ዕለት ፀሐይና ጨረቃን የሚያፈራርቅ አምላክ እግዚአብሔር፣ በጋና ክረምቱን የሚያፈራርቅ እግዚአብሔር ይህ ፍጡር ለኔ አላገለገለም፣ ለኔ አልሰገደልኝም፣ ለኔ ከመስገዱ ይልቅ ለጥላት ለሆነው ለሰይጣን የሰገደው ይበልጣል ብሎ የሁሉ መዓት በእኛ ላይ ያመጣብን ወገኖች። ከክፉ መከራ አምላካችን እግዚአብሔር ይሰውረን፣ ደጉ ዘመን ላይ ያደርሰን። እንበሉና መስግኑ ፈጣሪያችን። እነኚህ ሰዎች መስዋዕቱን ደህና ደህናውን እየመረጡ ለራሳቸው ማድረግ ጀመሩ ይላል ታሪኩ። ይህ ብቻማ አይደለም፣ አልፎ ተርፎ ሴቶችንም ጭምር በቤተ መቅደሱ ግቢ ያስነውሩ ጀመር ይላል። ፍጡር እንዲህ ነው ወገኖች። ሰው ሲባል ኃያል ፍጡር ይላል። ሰው ሲባል ኃያል ፍጡር፣ ሰው ሲባል ኃያል ፍጡር ፈጣሪውን ሰቅሎ የገደለ አመፀኛ ሰው። ከባድ እኮ ነው ወገኖች። አምላክን ያህል እግዚአብሔርን ደጉ እግዚአብሔር በሉ ወገኖች። ደጉ እግዚአብሔር በሉ እስቲ። ቸሩ እግዚአብሔር፣ አዛኙ እግዚአብሔር፣ እግዚአብሔር ደግ ነው በሉ። ትልበሉና መስግኑ። ደጉ የሆነውን እግዚአብሔርን ከማገልገል ክፉ የሆነውን ጥላት የሆነውን ሰይጣን ማገልገል ጀመሩ። ማነማ? አፍኒንና ፊንሐስ የኤሊ ልጆች፣ የታላቁ ሰው ልጆች፣ የካህኑ ልጆች፣ የመሪው ልጆች፣ ቤተ መቅደስ ላይ መስዋዕት የሚያቀርቡት ልጆች፣ ዘወትር ስብሐተ እግዚአብሔር ባለማቋረጥ እንዲያገለግሉ የተፈቀደላቸው ልጆች ፈጣሪያቸውን አሳዘኑ፣ ታቦተ ጽዮንን በደሉ። እግዚአብሔር ሲያዝን ደግሞ ለጥላት አሳልፎ ይሰጣል ወገኖች። እግዚአብሔር እንዳያዝንብን ፈጣሪያችን ይርዳን ለሁላችንም ወገኖች። ልቡና ይስጠን ለሁላችንም እግዚአብሔር። ተመልከቱ፣ አሳልፎ ለጥላት ሰጣቸው። እንዲህ ሆነ ይላል። በአብዔኔዘር እስራኤላውያን ተሰለፉ ይላል። ኢሎፍላውያንም ተሰለፉ፣ ለጦርነት ተዘጋጁ። በተዘጋጁ ሰዓት ወደ ጦርነት በድፍረት ገቡ። ነገር ግን ከነሱ ጋር እግዚአብሔር አልነበረም፣ ከነሱ ጋር መንፈስ ቅዱስ አልነበረም፣ ከነሱ ጋር የእግዚአብሔር መላእክቶች አልነበሩምና ተዋረዱ። 4000 በአንድ ጊዜ እግረኛ ተገደለ ይላል። ተመልከቱ፣ መጽሐፈ ሳሙኤል ምዕራፍ 4 ቁጥር 1 ጀምረን ስናነብበው የምናገኘው ቅዱስ ቃል ነው ወገኖች። 4000 ሲገደልባቸው እንዲህ አሉ፣ አይ አሁን እኮ ተዋረድን። ታቦተ ጽዮንን እኮ ይዘን ስላልመጣን ነው። ታቦተ ጽዮንን ይዘን መተን ካህናቱም እያገለገሉ እግረኛው ጦረኛውም ከፊት ሆኖ ብንዋጋ ኑሮ ድሉ የኛ ነበር አሉ። ከሴሎ እናምጣሉ። ሄዱና ከሴሎ ታቦተ ጽዮንን አስመጡ። ታቦተ ጽዮን የመጣችለት ታላቅ ደማቅ ሆነ። እልልታው ዓለምን አስተጋባ ይላሉ ወገኖች። ምንም እንኳን እልልታው አለባ፣ ነገር ግን እግዚአብሔር አንድ ጊዜ የእርሱ ፈቃድ አልነበረምና ያ ሰልፍ ከንቱ
ያ ሰልፍ ዋጋ ቢስ ሰልፍ ኖሯል። ያ ሰልፍ የማይጠቅም የማይረባ ሰልፍ ኖሯል ወገኖች። ከዛ በኋላ ወደ ጦርነቱ ሲገባ ፊት 4,000 የነበረውን 30,000 እግረኛ አሁንም ከእስራኤላውያን ወገን ተገደለ ይላል። ሎቱ ስብሐት። ከእንዲህ አይነት መከራ አምላካችን እግዚአብሔር ይሰውረን ወገኖች። 4,000 የነበር በፊት፣ አሁን ደግሞ 30,000። ይህ ብቻ አልበቃም ወገኖቼ። አፍኒስና ፊንሐስም በዛን ቀን ተገደሉ ይላል። ይህ ብቻ አልበቃም። ታቦተ ጽዮን ታላቋ የምትፈራው ግርማዊቷ ፊት በሙሴ የተፈቀደች ያቺ ጽላት እሷንም ኢሎፍላውያን ማረኳት፣ ፍልስጤማውያን ወሰዷት ይላል። ተመልከቱ፣ ወርቃቸውን ተነጠቁ፣ ተዋረዱ። 30,000 እግረኛ ተገደለ። ከዛ በኋላ አንድ ሰልፈኛ ብቻ አምልጦ መርዶ ነጋሪ መጣ ይላል። መርዶ ከባድ ነው ወገኖች፣ ከመርዶ ያውጣል እግዚአብሔር። መርዶ ያስፈራል፣ ዘግናኝ ነው። መርዶ ለደረሰበት ነው የሚያውቀው፣ የደረሰበት ነው ወገኖች። ያ መርዶ ነጋሪ መጣ። እየመጠ ነው የመጣው፣ እየበረረ መጣና ወደ ታላቁ ካህን ወደ ኤሊ መጣና ሁለቱም ልጆችህ ሞቱ፣ በፍልስጤማውያን በኢሎፍላውያን ተገደሉ።